ወራመቻ ያምቦ ያዳራራ ከፈኒ ፕሌስ ተጫዋቾችን መላጥ ብቻ አይደለም እከትፍና አቁላላ ሁሉ ነበር። ኢትዮጵያ ቡና ራሱ ኮኔ ለፈርም በየ እስክሪፕቱ አጥቼ ኮኔ ተውኩት እኮ። ስማ ዳቦ ቤት ልከፍት ስለሆነ ለእህት ነገራት መሸጥ ከፈለገች። ኧረ እባክህ የገብስ ነው የፍርኖ ዱቄት? እኔ እንጃ የሷ ምን አይነት ነው? የፈተና አንድ ጃምቦ ያላበው ሮጦ ነው ያላበው። አይ ወይ ባገብቶ ነው። ቪዲዮ ስንት ላይ ካገኘ አይፎን 17 ይፈታል። ወይኔ ደነገርክ እንዴ? አይዞ አታልቀስ ኢትስ ፋይን ውሸት እኮ ነው ይሄ። አንተ ግን በጣም ወንድ ነህ የእውነት ሰው ተመቸሽ? በጣም ታፍቶኛል። ጥሩ ሰው ነህ። ወይኔ ደነገርክ እንዴ? አይዞ አታልቀስ ኢትስ ፋይን ውሸት እኮ ነው ይሄ ውሸት ነው። ኢትስ ኦኬ። ዳውዶ እሳት 1 ሚሊዮን መግባትሽ ምክንያት አድርጎ ይሄን ቪዲዮ ስንት ላይ ካገኘ አይፎን 17 ይፈታል። ጉጉ በጣም አልጋሽ ልጃችሁን ለልጃችን ብለን ነበር። ያው ተመቻምቻ ያለ ነገር ጨርሷል። ላይተር አለ እንዴ? ላይተር ይዘል በኋላ ፈታ እንልበታለን። እና ምን አሉ ተስፋ አሉ። ከዛ ባሻገር ደግሞ ያልተጨሰ አራፓኩ ሲጋራ አሉ። አረ እሱማ ምርጥ ነው። እና ጥሎሽና ጥሎሽ ወረ ተጠምዷል። ጋሽ ሚስቶት ሉ ሰዳታ አረ ትችላለህ። ያን ወር ዋይፋይ ምህቷም አለች። አረ እባክህ እስቲ ያቺን ሄኝ ወይስ ይሄ ይሆናል በቃ ይሆናል። ሰዳታ አንድ ላይ በቃ ጫናቸው። ሰለሞን አንድ ላይ ጫናቸው። በቃ ይመቻችሁ ጋሽ። ቢ1 ላንሰር የተባለው የአሜሪካው ሱፐርሶኒክ የጦር ቦምበር እንግዲህ ከተለያዩ የእንግሊዝ ቤዞች ተነስቶ በኢራን ላይ ጥቃት እንዲያደርስ አተ ቆረቆንዳን እንደ ቆሜ የሰራው እንደዚህ ጋር ቪዲዮ ያየነው መገባው አንዴ ቆሻሻ ንፍጣም የሚለውን ሰምተን እንመለስ። አም ፋይን ታንክ ዩ እንዲሁ ያ ፕሊዝ ዛት ኦፍ ቺልድረን ኦፍ እንግዲህ እንደሰማችሁት ነው የሀገራችን የተከበረ ቋንቋ እያለን የልጅ በእንግሊዘኛ ማውራቱ በጣም ያሳዝናል። በፊት እኮ አባቶቻችን እኮ ደማቸውን ከስክሰው አጥንታቸውን አፍሰው ነው የገነቧትችን ቋንቋ። የልጅ በእንግሊዘኛ ማውራቱ በጣም ነው የሚያሳዝነው። ስለዚህ የኢትዮጵያ ማህበረሰብ አቅማችን ልናሳየው ይገባል። ሁላችሁም ወደ አካውንት እየሄዳችሁ ሪፖርት ብሎክ አድርጉት። ወጥቶ ይቅርታ መጠየቅ አለበት ሚዲያ ላይ። አመሰግናለሁ። ሪፖርት እያደረጋችሁ አካውንቱን አዘጉበት። ፎሎ አድርጉኝንም በዛው። ስማ ዳቦ ቤት ልከፍት ስለሆነ ለእህት ነገራት መሸጥ ከፈለገች። ኧረ እባክህ የገብስ ነው የፍርኖ ዱቄት? እኔ እንጃ የሷ ምን አይነት ነው? እንዴ ያው እዚህ ድረስ የመጣሁት ሊሊን እንድትድሩኝ ፍቃዳችሁን ለመጠየቅ ነው። አንተ ያማል እንዴ? እኛ ፍቃዳችንን አንሰጥህም። ለምን? እኔና ሊሊ እኮ በጣም ነው የምንወደደው። ለምንድን ነው ፍቃዳችሁን ማሰጥ? ሊሊ እኮ እሻችን ነች። እሺ ሚጢንስ? አንተ የድመቴን ስም አትጥራ። አንተ ከድር የምትሉ አክቲቪስት አትፈቱትም፣ ትፈቱታላችሁ። ከድር ይፈታ ከድር ይፈታ። ሰረቀ እንጂ ገደለ ወይ? ወላሂ ከድር ፍቱት። ሚስትዮት በለው ነገር የለም። ልጆቹ ተቸገሩ። መርማሪ በላ አይደለም መርዜ በላ። ስንት የተበላል እስቲ ነው። ከድር ፍቱት። ደረቃ አለች ገለል በፀሐይ አለች ወለል በናፍቆት አንተ ደህና ነህ? ሰላም ነው አለው ወዘላ ፈያን። አንተ ቦግባ የሚባለው አረ ደላሎቹ ተስማምተው ከኤርገን ግሎብ ሊያወጡት ነው ከክለባችሁ። እግዚአብሔርን ቦግባ ከወጣ እኮ ውሃ በላችሁ። ባርሳውን እንትና ዣቪ ከወጣ በኋላ ማለት ነው ያ ዣቪ ፉሪ ሆነን ያየ ነው። ዣቪ የቀረቀረላቸው ጊዜ 9 ሰዓት ጅብ አልፈን አላየንም። ፉሪ አንተ ያው ታሪክ ረሳህ። ደህና ነው አገር ቤት ምን ይዘላቸው ወይድክ
አንተ ባለፈ አምና እኮ አገር ቤት ገብቼ ጋዝ ጨው ምናምን ይዤ ስገባ ብረት ምጣድ አልናቸው። ምን ይጨመራል አልኳት። ትንሽ ውሃት የለችም ይቅር አይቦን ብሮ ይዘናል። ጆሮ ይደንቁር። ኧረ በማርያም ከተማ ልጅ ማይጠይቀው ጥያቄ ነው የሚጠይቁት እኮ። ከተማ ልጅ ስልክ ግዛልኝ ይላል። ሀገር ቤት አይፎን ፕሮ ለእኛም አልወጣልንም። በሳምሰንግ ነው እኮ የምንሰራው። ፋመሰ እኛም ብሎ ፌመስ ፈስ የባሌ ብልት ትንሽ ነውና በሱ ለክተሽ አጥብብልኝ የምትሉኝ ሴቶች አላችሁ። ምትኬ ምን አይነት ነገር ነው? ምትኬ ለጋርፊልድ ነገርሻት? ምን ነው አይሆንም ደሞ አለች። እኛ ጊዜ እኔ ኳስ ስንጫወት ማለት ነው ሌሎች ተጫዋቾችን መላጥ ብቻ አይደለም እከትፍና አቁላላው ሁሉ ነበር። ኢትዮጵያ ቡና ራሱ እኮ ነው ልፈርም በየ እስክሪፕቱ አጥቼ እኮ ነው የተውኩት እኮ። አባቴ ነግሮኛል ችሎታውት። ማንም ነው የሚያውቀው የኔን ችሎታ። እንደውም እንዲሆነ ጊዜ አንተን አባት ራሱ ሎጭ አብልጨው ማለት ነው አጋዝቷል ጠግቦላ። ይሄን አይነግርህም በጣም እርግጠኛ ነኝ። አዎ አልነገረኝ። እኔ እኮ ማንቀርቀብ ራሱ እኮ በጣም ጎበዝ ነበርኩ። የሚገርም የሆነ ጊዜ የሆነ ሰውዬ ሳንቀረቀብ አይቶኝ የገዛ ሱቁ ውስጥ መርካቶ ድረስ ወስዶኝ አንቀርቃቢውን ላርጎኝ ነበር። እኔ ኮኮብ ከሰማይ ላይ ቢወርድ በእግሬ ነው ኮንትሮል ማድረገው ያልኩ ነው። ታዲያ ጫማ መች ሰቀሉ? ኧረ እኔ ማን የሰቀለው? እኔ አልሰቀልኩም። እስካሁን እየተጫወትኩ ነው እንዴ። እኔ ብዙ አይነት ቴክኒኮችን ነው መጠቀሙ። ይገርማል። መጀመሪያው እንዴ ትላል አልሰራ ካለ ደግሞ ሰውዬው ላይ ተከዝ ብለህ ታፈጠውና ትለዋለህ ሳይሰማ ማለት ነው። እኔ ብዙ ሰው ምግብ ምናምን ይሰጠኛል፣ ይገርመኛል። እኔ ምግብ አልፈልግም፣ ብር ነው በፈልገው ገዝቼ ለመብላት። እንዴ አንተ ልጅ ነገር አለ እጅ አለ ለምን አሰራ? ሞኝ ነህ እንዴ? እጅና እግር ስላለኝ መስሎኝ ይሄን ስራ መሰረው እንዴ? እኔ እኮ ዳቦ ግዙልኝ ብዬ እኮ ቤቴ የገዛው ሰው ባልገመት ሰው እኮ ነኝ እኔ። ብዙ ሰዎች ራስ የኔ ቢጤ ይሉኛል። ዞሬ ነው መስቀው በጣም ነው ቢገርመኝ። እኔ አውቃለሁ የነሱ ቢጤ እንዳልሆንኩ እንዴ። እኔ ጥግ ድረስ አለኛ አሳቢ እንዴ። ጉድ እኮ ነው። እሺ ለማይ ሳይጸዳዳ የሚባለውስ ነገር እንዴ ምን አገባኝ እኔ። ሲጀመር አላምንበትም እኔ እሱን አባባል። ተጸዳደው አልተጸዳደው አንተ ምን አገባ? ምንድነው የሽንት ቤት ወሬ የምታወራው? ሄሎ ጓዴ፣ ኧረ እባክህ እና ልከሰታ በቃ እከሰታለሁ፣ አሁኑኑ እከሰታለሁ። እቺ ቻው ጓዴ። ጓዴ እኮ ነው ቦሌ መስመር አየር አለ ና እኮ ነው የሚለኝ። በቃ አላስቁም ይሄዳል። እሺ እሄዳለሁ፣ ግን አሁን የቀረጽክልኝ ፖስት አድርግልኝ። አይታወቅማ ዘንድሮ ቻሌንጅ ምናምን ሊጀመርልኝ ይችላል። ዘንድሮ በሰራ አይደለማ ባስጮኸ ነው። የፈተና አንድ ጃምቦ ያላበው ሮጦ ነው ያላበው። አይ ወይባ ገብቶ ነው እንዴ? ማዘሯ ምን ትሰራለሽ እዚህ? ዘመድ ጥየቃ የእንግዲህ ልጅ። ኧረ ማዘሯ ምን እሺ እንዴ? ጭራሽ የርቀት ትምህርት ቤት ባስገባ እሱም ርቆ እዚህ ላገኘህ አንተ አምቡላ። ኧረ ላይብረሪው ሞልቶብኝ እኮ ነው። አይሙላልህ። በዚህ እድሜ ያላባውን ያዘዝክ በእኛ እድሜ ደማው ልታዝነው አንተ ልምድ አዋላጅ። ኧረ ማዘሯ ከፍቶኝ እኮ ነው የምጠጣው። ክፉን ይከፋዋል እንዴ? ወይ ካልሆነ ይሄ ቪዲዮ ስንት ላይ ከገባ ከቤቴ ትወጣልኛለህ የሚለውን ቻሌንጅ ልጀምረው እንዴ? አሽምርጥያ ሲያላቦ ይላል። አስንዬ ትናንትና እኮ የሶስት ቦኖስ አትከፍኝ እኮ ነው የሄድሽው። አንተ ጫጩት ፊት ፈንግል አይወራም። ልክ ነሽ። ችግር የለም ከዛሬ ጋር ከፍለዋለሁ። የሱም የትምህርት ቤቱ ክፍያ ነበር። ትምህርት ቤቱ እዚህ ከሆነ አብረን እንማራለን። እናትና ልጅ ከአንድ ቤት ደስ ይላል። የኔም ያልበዋ ለአስንዬ አንድ ያላበው የፈጠነ ለጠፉት ኳስ ተጫዋቾች ዘፈን አለኝ። አዘፍነኝ ቶሎ በል እንዴ። አሸነፉ ና ቢቱን ክፈተው ማን በዚህ ልክ መውረድ በጣም ያማል። እድሉን ቢያገኘው ሁሉም ይጠቀማል። እኔም እንደነሱ አገሬን ላስጠራ ከዛሬ ጀምሮ ኳሴን ነው ምሰራ። ተአምር ቢፈጠር ኢትዮጵያን አልለቅም፣ አይደለም ስዊድን ሱዳንን አልንቅም። በጣም ያሳፍራል ይህ ድርጊታቸው፣ በጣም ያሳፍራል ይህ ድርጊታቸው። ፍቀዱልኝና አንቄ ላምጣቸው፣ ፍቀዱልኝና አንቄ ላምጣቸው። ከዛ አባይ ማዶ ያለው በሬ ያዘው ገበሬ ያዘው ገበሬ ያዘው ገበሬ እስከስ ወራ መቻ ያምቦ ያደራራ ከፈኒ ያደራራ ከፈኒ ያደራራ ከፈኒ ማልጀተረ ያለበኒ ለበኒ ያለበኒ